ልቤ ስመታ ታያል በሸብዝ ግን ምንድነው እቺ ሜን ፖይንቷ ለመቀየር እንደዚህ ቅርታ አድርግልኝ ግን ሰው መርጣለሁ። ግን እንዴት ነው አሪፍ ውጤት እንደዚህ ፍሬሽ ለመስራት ዋናው ፖይንቱ ምንድነው ብለህ ታስባለህ? ቀኑ ሙሉ አንብቤ ለሊት እስከ 9 ቆይ ነበር። እንዴት ነበር ኢኮኖሚክስን ጆይን ያረከው? ማን ነው ኢንስፓየር ያረገ ጆይን እንድታረግ? ዩኒቨርሲቲ በጣም ይከብዳል፣ ነጥብ አይሰጥምና ይባላል። አፍሪካ ዩኒየን ደግሞ አፕላይ አድርጌ ነበር እና አፍሪካ ዩኒየን ተቀበሉኝ። እንዴ ወደ ግቢ ሳገባ በፊት 20 ቤት እያለሁ ፒኤችዲ መያዝ ፈልጋለሁ። ፎር ማምጣትን ስታውቅ እንዴት ነበር? ከትምህርቱም በላይ እንደምሳሌ ነው ዲስትራክሽን መቀነስ በጣም ጥሩ ነገር ነው። እስቲ ለ4 ሰዓት ምናምን የምተኛው ጤናማ አይደለም። እንደው የሶሻል የጅማ አይኔ ነበር አንደኛ። ሰላም እንዴት ናችሁ? ኤርሚ ዩኒቲ ነው። ዛሬም በአዲስ እንግዳ መጥቻለሁ። ይሄን ቻናል ሰብስክራይብ፣ ላይክ በማድረግ አበረታቱን። እንግዳችን እንኳን በሰላም መጣ። እንኳን በሰላም ተበቅ። እስኪ መጀመሪያ ራስን አስተዋውቅ። አማኑኤል ረጋሳ እባላለሁ። የጅማ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል 4ኛ ዓመት ተማሪ ነኝ። እስኪ አማን ፐርሰናሊቲው ባክግራውንዱ ምን ይመስል ነበር? እስኪ ትንሽ አጫውተን። እንደ ማንኛውም ኢትዮጵያዊ ያው ሰፈር ውስጥ ተወልጄ የሆነ ሰዓት ላይ ሁሉም ሰው የሚጫወተውን ጨዋታ ተጫውቼ የሆነ ሰዓት ላይ የሚደረጉትን ነገሮች አድርጌ የሆነ ሰዓት ላይ ትንሽ ወደ ዱርዬነት እጄ ከዛ ደግሞ የሆነ ሰዓት በፋሚሊ ግፊትም ቢሆን ሰማው ገብቶኝ ወደ ትምህርቱ ዓለም ወደ ራሴም ተመልሼ በትምህርቱ በብዙ ነገር ያው ሰው ያድጋል። ያው በአካልም በቁመትም በምናምንም በአስተሳሰብም ምናምን አድጌ ያው አሁን ላለሁበት ላይ ደርሻለሁ። ደስ ይላል። እስኪ እንዴት ነበር የትምህርት ባክግራውንድ በተለይ ታች ላይ እንዴት ነበር? ምገርም እኔ ሁለት ነን ቤት ውስጥ እኔና ሲስተር ታላቅ ቤት አለችኝ። ከዛ እኔ ደግሞ ሁለተኛ ልጅ ነኝ፣ መጨረሻም ልጅ ነኝ። ስለዛ እሷ ትምህርት ስገባ እናቴም ስራ ስለምትሰራ እሷ ትምህርት ስገባ እኔ ብቻዬን ቤት ሆንኩኝ። በዛ ላይ ትንሽ አጥንቄ ቤት ወንድ ብቸኛ ስለሆንኩ መሰለኝ ያቀብጡኛል። ትንሽ ጥጋብ ነገር ነበረብኝ። እሱ ደብተር ካልተገዛልኝ ራም ብዬ እሷ ስገባ ለሷ ስገዛ ለኔም ካልተገዛ ብዬ ተገዛልኝ። ከዛ እሷ ትምህርት ስገባ እኔ ካልገባው ብዬ አሉኝ። እንግዲህ በ3 አመት ትምህርት የገባሁት 3 አመት? አዎ። ኬጂ ነው ወይስ? ኬጂም አልገባው አንደኛ ክፍል ነው። አንደኛ ክፍል በ3 አመት? በ3 አመት አንደኛ ክፍል ገባው። እሷም ብዙ ደርሳ አይደለም ወደ 6 ነች እሷ። እኔ ደግሞ 3 አመቴ አሁን 3 አመቴ ትምህርት ገባው። ባይገርም ችዬው ማማ አይደለም ያለፍኩት አንደኛ ክፍል ወደቅኩ። ያው ምንም ብዙ ስለማለቅ ብታልፍ ነው የሚገርመኝ። አንደኛ ክፍል ወደቅኩ። ያው ከይቱ ከምቀር ተብሎ የዱሮ ቤቱ ብዙ ሲሪየስ አልነበረም መሰለኝ። ዝም ብሎ አሳለፉ። ሁለተኛ ክፍል እንደዛ ወደቅኩ። እሱንም ከምቀር ብለው አሳለፉኝ። ሶስተኛም ወደቅኩ። እሱንም አሳለፉኝ። ከአራት በኋላ ነው ወደ ትምህርት የተመለስኩት። ያው ብዙ አይችላለሁ ግን የሚያሳልፍ አይነት እውቀት አልነበረኝም። አንደኛው ሁለተኛ ሶስተኛ ተከታታይ ወድቅ ያለው ዝም ብሎ በአራተኛ ነው አለፍኩት። ሳልፍ እንደውም አምስተኛው ነው የወጣሁት። በአራተኛ ሶስተኛ ክፍል 7ኛ አመት ነው ማለት ነው? አዎ 7 አመቴ ሶስት ከዛ ሁለተኛ ክፍል አይ ቲንክ አንድ ደግም ያለ ሲስተር ስለደገመች እሷ ወደች ሄደችበት ነው። እሷ ካለች አለው ሁለተኛ አመት ሁለተኛ ክፍል እሷ ደገመች። ሶስተኛ ክፍል ወደ 4 ሳልፍ 7 አመት ነው። ሶስተኛ ክፍል ሲጨርስ 7 አመት ነበርኩ። ከዛ በቃ ከዛ በኋላ ነው ትምህርትም ትንሽ የጀመርኩት። ትንሽ ፈጣን ነገር ነበርኩ መሰለኝ። ከዛ 4ኛ ክፍል በደንብ የሆነ ራሴን ሳቀኔ በኤቢሲዲ ምናምን ስቸገር አለኝ የሆነ እችላለሁ። 4ኛ ክፍል ስደርስ በቃ ትንሽ መጻፍ እችላለሁ። ኤቢሲዲ ምናምን 3ኛ ክፍል አካባቢ ነው ለመርኩት። 4ኛ ክፍል ማንበብ ምናምን ጀምሬያለሁ። በቃ ከዛ ወደ ትምህርቱ ተመለስኩ። እስቲ እንትን ስለማረግ አይደለም ስለማነብ አይደለም የሆነ እሷ ስታነብ ከሷ ጋር ውጭ እላለሁ፣ ክላስ እሰማለሁ። ከዛ ባለፈ እንትን ላይ ነበር እኔ ወደ 4ኛ ክፍል ደግሞ ስደርስ ትንሽ ራሴ ስጨለሙ ወደ ኳስ
የሱዚ ምናምን ሰፈር ጨዋታ ላይ ከሰማሪም ጀመርኩ። ዘን በቃ አራተኛ ክፍል ትምህርቱም ላይ ያለው ያኛው ላይ ያለው ያኛው ላይ በደንብ አተኩራለሁ። ወይ ኳስ መጫወት ነው ደም ጫወታለሁ። አምስተኛ ክፍል እንደዛው፣ ስድስትም እንደዛው። ሰባተኛ ክፍል ስደርስ ነው ትንሽዬ ወጣ አልኩ መሰለኝ። ትንሽዬ ሌላ ጊዜ ያው ትንሽ አክቲቭ ነኝ ግን ስቲል እንትን አለኝ ትንሽ ስርዓት አለኝ አኔ። ከዛ ያው የሆነ ይቀብጣለሁ ነገር አያቴ ነች አሳደገች። ከዛ ያው አያት አሳደገው ልጅ ነው ትንሽ ይከብዳል። ከዛ እሱ ነገር ተደምሮ ከዛ ሰባተኛ ክፍል ወደ እናቴ ጋር ስመጣ በጣም እንትን ነው ማሰላው ዱርዬ እንትን ብር እፈልጋለሁ በጣም ብር ሰው ወደ ሰፈር ውስጥ የሚሰራ ነገር አያመልጠኝም። እንትን ነበረ ወንጀል እንደሆነ አላውቅም ግን አሁን ያኔ ፕላምፕሌት ሳን ይመጣል። ፕላምፕሌት ሱቅ ይሸጣሉ። ከዛ እጂ ፕላምፕ ትንሽ እንትን ከሰፈራችን ወጣ አላል ፕላምፕሌት ያለበት ቦታ የፕላምፕሌት አመጣሉ። 5 ካመጣው እንዲሰጡኛል። አንዱ 5 ብር ነበር ያኔ አሁን 50 ብር ገብቷል አሉ። እሱን ይሸጣሉ። ብቻ የችብር ነገር ላይ ከዛ ማታ ሳሙሳ በላበታል። ከዛ እንትን ሰፈር ውስጥ ሾንኮራ ምናምን ገዛለሁ ለሰው ሰጣለሁ። ሰው ይሸጣል ሆነ ግማሽ እንከፈላለን። በቃ ወደ ብሩ በጣም አተኮርኩ። ከዛ ትምህርት እንደው ወደ 3ኛ ደረጃ ነበርኩ መሰለኝ። 7ኛ ክፍል ተማር 3ኛ ወጣለሁ ግን ከአስተማሪ ጋር ተዋባሁ። በጣም ረብሻለሁ። ረባሽ ተማሪ ነው። እንትን በመስኮት ወጣለሁ። አስተማሪ በበር ስመጣ መስኮት አስታውሳለሁ። እስቲ ሰፊ ነው በግርግዳ ተደርጎ በሊሾ ተለሰና ነበር ትምህርት ቤት ነው። ከዛ መስኮቱ ሰፋ አላል በመስኮት ወጣለሁ። አስተማሪ በበር ሲገባ ከዛ እዛ ከኤሌመንተሪያችን ቀጥሎ ሃይስኩል ነበር። ሃይስኩል ወጥቼ ነው የምገባው ወደ ቤት። በቃ ሁሌ እንደዛ እያስቸገርኩ የሆነ 7ኛ ክፍል እንዲህ ያው ባገኛቸውና ቅርታ ብላቸው ሆነ በጣም ደስ ይለኛል። ማትስ አስተማሪያችን ነበሩ አይንካውን በህይወቴ ነው። እሱም ትንሽ አስቸጋሪ ነው በእርግጥ ግን እኔ ደግሞ ትንሽ የሆነ በጣም አስቸግሮ ነበር። መጨረሻ ላይ ተጣልተን ተባረርኩ ከትምህርት ቤት ተባረርኩና አዘኑልኝ እንደሆነ አላውቅም ህጉ እንደሆነ አላውቅም ግን እንትኔን ሰጡኝ ሸኝኝ ሰጡኝ። መሸኛ ሰጡኝ። ዝም ብለህ ተባረህ አልቀጣ አመትን አላሉኝ። መሸኛ እስከ ሴምስተር ተምሬያለሁ። ከዛ መሸኛ ተሰጠኝ ከሴምስተር። ከዛ የመንግስት ነበር ከዛ ወደ ግል እንትን ሄድኩ ይዤ መሸኛዬ። ከዛ እንደውም ባይገርም የግል ከሜዲ በፊት 3 የመንግስት ኤሌመንተሪ ሄጃለሁ። እንዲቀበል ለማስገባት እምቢ አሉ። ለምን ያውቃል እዛ ከዛ ኤሌመንተሪ ይባላል ጀስት ስሙ ነው ኤሌመንተሪ። እኛ ደግሞ ትምህርት ቤቱ ስሙ ራሱ ኤሌመንተሪ። ለምን ከዛ መጣው ምናምን ስል ከዛ ይጠይቃሉ እንዲህ አድርጎ ተጣጣው ተዋረው ነው። ከዛ እሱንም ተውኩ። ሁለት ትምህርት ቤት ሄድኩ። ሶስቱም ሪጀክት አደረጉኝ። ከዛ ግል ገባሁ። 7ኛ ክፍል የፕራይቬት ትምህርት ቤት ገባሁ። ከዛ ያው ጸባዬን ለቀቀኝም እስቲ እዛ እጄ ደግሞ እዛ ያሉት ተማሪዎች ደግሞ እንደው ዲሰንት ነገር ናቸው፣ ጸባይ ያላቸው ብዙም ይወጣ አይሉም። ከዛ እነሱን ማበላሻቸው እዛ ምን ብር ይዞ ምናምን እመጣለሁ። እኔ ደግሞ እንዳልኩ ነው ያኔ ብር ላይ በጣም አተኩር ነበር። ብር ነው የምታየው ዩኒቨርሲቲ ሄድና ጆተኒ ምናምን እጫወት ነበር። ብዙ ባለ እጫወታለሁ ያኔ ቁማሩን ባን እጫወታለሁ ጆተኒ። ከዛ በእረፍት ጊዜ እነሱን ባጥሪ ይወጣሉ። ላጆተኒ ቦታ ወስዳቸዋለሁ፣ እንጫወታለን። እነሱ ናቸው መጣፉት። ከዛ ይዣቸው መለሳለሁ። አንተም እረፍቱ አይንክ 2 ጊዜ መሰለኝ አንዴ 4 እስከ 9 ስለሆነ 4 ሰዓት አካባቢ እንወጣለን። እዛ ለምሳም ይወጣል 6 ተኩል። አሁን የ4 ሰዓቱ ላይ እንወጣለን 6 ተኩል ነው የምንመለሰው። ከዛ ደግሞ ትንሽ ተማሪ ነው በደንብ ያቆሃሉ ዝርባ ያርጓል።
እኛ ክላስ ሲሄዱ 7ኛ ክፍል በቃ የለም ተማሪ ወንዶቹ የሉም። ባዶ ምን ሆኖ ነበር ወንዶቹ ተሰባል ለካ አለ አማንም ልጅ አማን መጥቷል። እሱ እንደዛ አረገ። ድሮም ከዛ ተዋረው ነው መጣው ተሰማ በጣም ከዛም ልባረር ነበር። ተለምኖ እንደምንም ጨረስኩ 7ኛ ክፍል። ልጆቹንም መተም ነገር በደንብ ነው አበላሽዋቸው። በአጥር እንደሚዘለል አያውቁም እነሱ በአጥር አስለመድኳቸው። በጓሮ በር ሽንት የተፈቀረው ልጆቻቸው ጣሉ ሩቅ ቦታ ወስዷቸዋል። ተብይ ወክ እናድርግ ከተማ በቃ ብራቸው በደንብ ተጠቅምኝ። ከዛ 7ኛ ክፍል ጨረስኩ። 8ኛ ክፍል ወደ መንግስት ትምህርት ቤት ተመለስኩ። ወደ ነበርኩበት ትምህርት ቤት። እንዴት ተቀበሉ? ለምን አስገቡ? እንደውም የጓደኛ አለኝ በጣም ሉሪ ጓደኛ ነው እሱ ግን ስቲል አክቲቭ ጓደኛ ነው። አንደኛ ወጣ ከትምህርት ቤታችን ደግሞ ከኦል አንደኛ ወጣ በጣም ሉሪ ነው። ከሱ ጋር እንትን እንሰራ ነበር። የኤሌክትሮኒክስ ነገር እንሰራለን። በሪሞት የሚንቀሳቀስ መኪና ምናምን አለን በደንብ እንሰራለን። የመብራት እንደው የሆነ ጊዜ የምታስታውስ ከሆነ ታራውን ነበር። አንድ ቀን ይመጣል አንድ ቀን ይጠፋል። የሆነ ሰዓት ላይ ያኔ እኛ ቤት እንደውም አይጠፋም መብራት እንሰራለን። ይበራል ከአምፖል በላይ ይበራል። በምንድን ነው የምትሰሩት? ብቻ አላስታውስም። ብቻ ባትሪ ምናምን ይባላል። ከቻርጅ ከሚደረግ ባትሪ ነው የሚወጣው። ከዛ ሞተር ነገር አለው ከቴፕ ይወጣል። ከድሮ ቴፕ የምታየው የካሴቱ ቴፕ ላይ አለ። እቺ ሞተር የምትባል ትንሽ ነገር አለች ትሽከረከር። በሱ በምናምን አድርገን ብቻ እንሰራለን። እንዴት እኔ ላይቱ አምፖሉ ምናምን ከባትሪ እንደውም አንድ ባትሪ አለ አይደል 2-3 አይን አለው። እሱም ብዙ ሰብስበን እንዴት እንደምንገጥም አላስታውስም። አሁን ግን እሱን እንሰራለን። የሱ ወንድም ምክትል ዳይሬክተር ነው እዛ የተባረኩበት ትምህርት ቤት። እዛው ተስተካክያለሁ ምናምን ብዬ ለምኜ ተመለስኩ። ከዛ ስመለስም እንዳልኩ ነው በእርግጠኝነት ምን ያው እናቴንም ያኔ ትንሽ አስቸግሬያት ነበር ማለት ነው። ያው ፋሚሊ ደስ አይለውም በእርግጥ ጎበዝ ነው ግን ዱርዬ ነው የሚባል ሰው ልጅ። ከዛ በቃ 8ኛ ክፍል ስደርስ ተመለስኩ ወደ ትምህርቱን ተመለስኩ። በጣም በቃ ዲሰንት ጸባይኛ ማን ነው ሲባል አማን የሚባል ሰው ነበር። ከዛ በቃ 8ኛ ክፍል ስገባ ባንዴ ነው ግራጁዌት የሚባል ነገር የለም። እኔ ጋር አንድ ታቀየርኩ በቃ እንትን በቃ ጸባይኛ ማን ነው ሲባል አማን የሚባል ከክላስ አለ እንዴ ይሉኛል አስተማሪዎቹ ራሱ። ከኋላ ነው የምቀመጠው። እረፍት ሰዓት አልወጣም፣ አጠናለሁ። ክላስ አጠናለሁ። አስተማሪ ከጠየቀኝ እሳተፋለሁ። የቤት ስራ እሰራለሁ። በቃ በደንብ ነው ወደ ትምህርት ተመለስኩት። ጸባይንም እኔ ህፃንነት ስለሆነ አላውቅም ብቻ እንደተስተካከልኩ ግን ባንዴ ተስተካከልኩ። ያኔ አሁን ሰፈር ውስጥ ያው አስላር ነገር ስትሆን ኮሚኒኬሽን ግዴታ አወራለሁ። በጣም ከብዙ ሰው ጋር ግባባለሁ። እሱን አቆምኩ። ከማንም ጋር ልግባባም እገባለሁ፣ እወጣለሁ፣ አጠናለሁ፣ ትምህርት ቤት እሄዳለሁ። በቃ ከዛ የሆነ ሰዓት ላይ ኳስ እንትን ስላለብኝ ኳስ እጫወታለሁ። ከኳስ እመለሳለሁ በቃ ወደ ጥናት። ከዛ ባይገርም እንደውም የትምህርት ቤታችን እንደው ሚኒስትር ነው የሚባለው አንደኛ የኔ ነበር። ዋው! ግን ምንድነው እቺ ሜን ፖይንቷ ለመቀየር እንደዚህ ረባሽ ነበርክ በጣም? ያው ረባሽም ቢሆን እስቲ ትንሽ ትምህርቱ ላይም አሉ እንቀሳቀሳለሁ አስባለሁ መሰለኝ የሆነ እንደዛም ሆኜ ከራሴ ጋር ነው ጊዜ ይኖረኛል። ኦኬ የሆነ ፕላን ለመግዛት ሩቅ ስለሚሄድ እያሰብኩ እሄዳለሁ። ጥሩ ሰው ነው ላለው ቤትም አለ ፕሬሸር አለ። ያው ፋሚሊ አይደለም እንደዛ ስትሆን ሰፈር እንደውም ሰው መጥቶ መክረኛል እንዲያደርግ ይላል። ጥግ ላይ ስለደረስኩ መሰለኝ ያው ያኔ የሚደረገው ኤቭሪቲንግ አድርጌያለሁ። ከማጨሶች ጫት ገዛ ነበር ለልጆቹ ግን አልቅም አላጨስም እንጂ ገዝተህ ተሸጣለህ ማለት እንትን አለ። አሁን ይመጣል ጫት እንዲመሰለ ትንሽ ቅርብ ነው ለመናራ ሰፈራችን። ጫት ስመጣ በመኪናው የምመጣው እጄ ይቀበልና ባለሱቆቹ ይቀበሉና ሸጣሉ። ከባለሱቆቹ እጄ ገዛና
ለሚቅሙት ልጆች አደርሳለሁ። ሎዝ ምናምን እገዛለሁ። ከሎዙ የሆነ ነገር ሰጠዋል። እዛ ብር 5 ብር ምናምን ሲመለስ 5 ብር ብዙ ነበር። መልሱን ወስዳለሁ። በሱን ማታ ሳምቡሳ በላል። ሰፈር ውስጥ እንትን ነው ሰፈራችን እንደውም እንትን ነው አጥሩ ቆርቆሮ ነው። የቆርቆሮ አጥር ታውቃለህ? አጥሩ ቆርቆሮ ነው። እዛ ማንጎ አላቸው ብዙዎቻቸው። በቆርቆሮ እንዴት ነው በቆርቆሮ እንደምወጣ እስኪ አላስተውም፣ ግን በቆርቆሮ ወጣን የሰው ማንጎ ግቢ ውስጥ በቆርቆሮ ገብተን ማንጎ ላይክ ምን በላውን እንበላለን። ማንበላውን ግን ለማጥፋት ነው እንትን ማለት እንዳለ ባዶ አድርገን ነው የምንመለሰው። ከዛ ከላይ ቆርቆሮ ዘለን ነው ውጭ ላይ እንትን ማለት ብቻ እሱ ነገር ሰፈር ውስጥ በጣም ብዙ ሰው አስከፍቻቸዋለሁ ብዬ አስባለሁ። እኔና ጓደኛዬ ገምች ይባላል። በጣም እንታደርጋለን ሰፈር ውስጥ ልክም ናቸው። ያው እንደዛም ሰፈራችን ጥሩ ሰፈር ነው፣ ጥሩ ሰው ያለው ሰፈር ገዛ። እኔና እሱ ግን እንከብዳለን። ከዛ የሁሉም ሰው አይን አንተ ላይ ነው ስታውቁና ይሄ ዱርዬ ይሄ ባለጌው ነው ትባላለህ። እስቲል ያው ህፃንም ብትደስ አይልም ነበር በጣም የሆነ ሰው ደግሞ እንትና ልጅ እኮ ደስ ይላል ይሰራታለሁ እኔ ሰራታለሁ ነው ምናምን ትላለህ። እዛ ግል ትምህርት ቤት ነበርኩበት ዳርክ በጣም ትልቅ ሰው ናቸው ይመክሩኛል የሆነ ሰፍ ላይ። ከሁሉም በላይ ግን ማዘር የሆነ ደዛ ምንስ ትላለች ብዙ ማተናገር ከምትናገረው በላይ አክሽኗ ምናምን ደንብ ምክር ሆናል። እንደዛም እያጠፋው ተቆጥታኝ ከዛ አሁን ቶሎ ትታረቀኛለች የሆነ ነገር ታረግልኛለች እና የሆነ ባስደስታት ብዬ ምናምን ማሰብ ጀመርኩኝ። ትንሽ እንደውም ለዱርይነቱም እንዳለ ብዙ ቦታ ነው አለው። ውጭ ላይም አለው፣ ትምህርት ላይም አለው፣ ዱርይነቱ ላይም አለው። ቤት ውስጥም የሆነ በጣም ለቤታችን በጣም ኬር አደርጋለሁ። እሱ ለማዘርም ከማሰብ አንፃር መሰለኝ ዘመድም አይወድም፣ በቃ ሰፈርም አይወድም። ከሆነ ሰዓት ላይ ባያገሉ ራሱ እስቲል በቃ እንትን አጥቶን ሞዴል የመጥፎ ሞዴል መሆን እንፈልጋለን። ማንንም አይፈልግም እሱ መሰለኝ። ወደ ትምህርት ቤቱም ስመለስ ላስት ቻንስ ነው ተሰጠኝ። የሆነ ነገር ብታጠፋ ተባረክ። ደግሞ 8ኛ ክፍል ሚኒስትሪ ነው ከተባረክ የትም አገባ መቅረት ነው ወደኋላ ከምቀር ልሞክር በመዶ ጀምሬ ከዛ ዲሰንቶንኩ ስወጣ ደግሞ ከኮሙኒኬሽኑም ወጣው ምናምኑም ወጣው። በጣም ጸባይኛ ሆንኩ። ስቲል አደሰም ታይም ደግሞ በጣም ሲሪየስ ሆንኩ። ከዛ በቃ ወደ 9 ማለፍ 9ኛ ክፍል ሁለተኛ ወጣው። ያኔ በቃ አነባለሁ አስኩር ከገባ በኋላ በደንብ ታነባለህ? አስኩር ከገባ አነባለሁ። ሁለተኛ ወጣው 9ኛ ክፍል ትምህርት ላይ በደንብ አለው። ስቲል የነበረኝ ሌላ ምንም ሁሉንም አቆሚያለሁ እንዳልኩ ሁሉንም አቆሜ ኳስ ላይ ነበርኩ። በቃ ኳስ እጫወታለሁ አያለሁ። ማየው ደግሞ አሁን አላውቅም ኳስ ላይ ስለሌለው፣ ግን ያኔ ቻምፒየንስ ሊግ ምናምን ሌሊቱ ጨዋታ ላይ 6 ሰዓት 7 ሰዓት ጀመረ ማለት 9 ሰዓት ነው የሚያልቀው። እሄዳለሁ 9 ሰዓት መጥተህ ከቤት ወጥተህ ነው ተኝቷል። ሌሊቱ ወጥተህ ትሄዳለህ። ዲስቲቪ ያስከፍሉኝ የሰፈር ልጅ ከዛ እሄዳለሁ። ሌሊት እወጣለሁ። ቀድመ ያው 6 ሰዓት 7 ሰዓት ከሆነ ተኩል ትሄድና 6 ተኩል ታዘጋጃጃለህ። ወንበር ጸዳታ ታደርጋለህ ትገባለህ። እሱ እንደዛ አደርጋለሁ። 9ኛ ክፍል 8 አለ ነበረብኝ። 9ም እንደዛ ሌሊትም ባደ ብቻ ያለው ጫወታለሁ በደንብ። ከዛ 10ኛ ክፍል ማዘር ጋር ነበርኩ እንዳልኩ መጀመሪያ አይተ ጋር። ከዛ ማዘር ወደ 10 ነው ወደ አጥንት 10ኛው ነው አጎቴ ጋር ሆንኩ። አጎቴ ደግሞ አስተማሪ ነው፣ የኔ የምማርበት ሃይስኩል አስተማሪ ነው። በጣም ካይንድ ሰው ነው። በጣም የሚያስብ ሰው ነው። ለሰው በጣም ያስባል። በቃ እሱ ጋር ስመጣ ትንሽ አንዳንዴ በ3 ቀን በሳምንት አንዴ ከሱ ጋር ሂጅ ብላ አንዳንዴ እጫወታለሁ። ከዛ ኳስ ማየት አይቻልም፣ ኳስ መጫወት አይቻልም። እንደዛ ትምህርት ቤት ከሱ ጋር ሄዳለሁ፣ ማራለሁ፣ እወጣለሁ። ከቤት አልወጣም። ያኔ ስልክ አልነበረኝ።
9ኛ ላይ ምናምን ነው 11ኛ ክፍል 11ኛ ክፍል ሴሚስተር ላይ ነው ስልክ የተገዛልኝ። ኮሮና አልፎ ምናምን በኋላ ኦኬ ያኔ ነው ስልክም የተገዛልኝ። አሁን ብገዛልኝ በደንብ ይበላሽ ነበር በደንብ ስላለውበት። ኦኬ ከዛ ወደ 10ኛ ክፍል ላይ በቃ አቆምኩ። ኳስ ማየትም አቆምኩ፣ ኳስ መጫወትም አቆምኩ። መጥፎ ነው እያልኩ አይደለም፣ ግን በጣም ሰዓትኝ ፈጅ ነበር። ያኔ ትምህርት ላይም ትንሽ ያው እንትን አደረገኛል፣ ወደኋላ ይመልሰኛል። እኔ እንደዛ ብዬ አላስብም። እርግጠኛነት ያለ እሱ እንደዛ አስቦ ነው በቃ እንደ ግዴታ ነው አቆምኩት። ከዛ ሳቆም ደግሞ አቆምኩ። እኔ መሰለኝ ወደ ነገሮች አልመለስም መሰለኝ። አንዴ ከወጣሁ ወደ እዛ ያኔ ዱርይነት የሰፈር አካባቢ ሳቆም አቆምኩ። በቃ አልተመለስኩ ወደዛ። የኛውንም ኳስንም ሳቆም አቆምኩ። አሁን ሀቢቴ ምን ሆነ? ትምህርት ቤትም መሄድ፣ መመለስ፣ ማጥናት፣ ከአጎቴ ጋር ቁጭ ማታ አንዳንዴ ቲቪ ማየት፣ በቃ ሌላ ስራ የለኝም። ለዛ ምን አደረገኛል? ይደብረኛል። ካልሰራው ይደብረኛል። ምን እሰራለሁ? ለዛ ከሚደብረኝ ብዬ ደግሞ አጠናለሁ። ከሚደብረኝ ብዬ እውነት ነው እና በጣም ውጪታ ነው። ስራ የለኝም። ስራ ስለፈታው አጠናለሁ። ከዛ ከሆነ ጊዜ 10ኛ ክፍል አንዳንዴ ትምህርት ላይ ኢንሴንቲቭ ማስፈላጊ ነው፣ ማበረታቻ ነገር። ከዛ 10ኛ ክፍል አንደኛ ሴሚስተር እንትን ወጣ፣ አንደኛ ወጣው ከኦል ከትምህርት ቤት ሆነ ከሙሉ ሃይስኩል ተጠቅልል ሃይስኩል ነው። ከሙሉ ሃይስኩል አንደኛ ወጣው። ከዛ አሁን እኔ መሰለህ 9ኛ ክፍል 75 ነበረኝ አቨሬጅ። 10ኛ ክፍል 92 አመጣ አቨሬጅ። ባንዲ ከ76 92 ገባው። በኦል አንደኛ ወጣው። ደስ አለኝ በቃ። አጎቴም ደስ አለው ምናምን። የትምህርት ቤት ኦል ስትባል ኤክስፒሪየንስ አድርጌ አላውቅም። ለዛ በቃ ከዚህ በኋላም አልመለስም። በጣም ተነሳሽነት ሆነኝ መሰለኝ። ከዛ አንደኛ ሴሚስተር በኦል አንደኛ ወጣው። ከዛ ኮሮና መጣ። ሁለተኛ ሴሚስተር ኮሮና መጣ። አልተማርንም። የአመቱ አንደኛው ያለው ማለት ልቀሙሽ ይሉ ነበር አላውቅም። ለዛ 11ኛ ክፍል መመለስ ነው ወደ ሁሉ እንዳለ እንትን ማለት ላለማጣት አለመልቀቅ ቦታውን። አሁን እንትን ሆነ በቃ ወደ አሁን ያኞቹን ማረጋቸውን ነገሮች ትቻለሁ። ትምህርት ላይ ነኝ። እዚህ ደግሞ ውድድር የሚባል ነገር አለ። እኔ ደግሞ ደስ ይለኛል ተወዳደሬ ምናምን ከማሸነፉም በላይ የሆነ ሞራል ይሰጠኛል። ክላስ ውስጥ እኔ የ90 አምጥቼ 91 ወይ 89 የሚያወጣ ሰው ካለ ይደርስብኛል ምናምን ብዬ ስለማስብ ወይ ደግሞ ከፊት ያለውን ደግሞ መብለጥ አለብኝ ብዬ ስለማስብ ውድድር መንፈስ ደስ ይላል፣ ይመቸኛል። ለዛ 11ኛ ክፍልም ወጣው ኦል መጣው። አንደኛው ሴሚስተር ሁለተኛው ሴሚስተር 12ም ሁለቱንም በቃ አልተመላለከኩ። በጣም ደስ ይላል። አቻ እንደዛ እንዴት ነበር? እሺ አሁን በተለይ ያው ኦል ነው የምታመጣው። ያው ከዛ በኋላ ኢንትራንስ ያለ ከፊት እሱን ነገር እንዴት ነው ኮንሲደር እያረክ እያጠና የነበረ? ለኢንትራንስ እንዴት ነበረ የምታስተውስ ከሆነ በጣም ውጥረት የነበረበት ጊዜ ነው። ስለ ማን በቃ እናቆም እንደ ከዚህ ከአንድ ወር በኋላ እንደሚወሰን አይታወቅም። ዩኒቨርሲቲ ተፈተናችሁ ተባለን ቀልድ ነበር መሰለኝ። ከዛሽ ይሁን አለን። ከዛ ከ9 ጀምሮ ነው ተፈተነው አሉ። እሱን ከኛ ላይ ነው ጀመረም የምታስተውስ ከሆነ ሌላ ጊዜ 11ኛ 12 ነው። እኛ አቲንክ የመጀመሪያ ባች ነና ማትሪክ ተፈተነ። ከዛን ተራንስ ደግሞ ከ9 ጀምሮ አሉ። ከዛ አቲንክ ሴሚስተር አካባቢ ነው 12ኛ ክፍል እያለ ከ9 የተባለው እና አጠናለሁ። እኔ አሁን አላቅም ያው እንዲያድርጉስ ለማለት ሳይሆን እኔን ጠቅሞኛል። የሆነ ጉዳበትም መንገድ አለ የኔን ኤክስፒሪየንስ ሼር ለማድረግ ስለሆነ እኔ አሁን ትምህርት ቤት በቃ አሁን እንደውም 12ኛ ክፍሉን በደንብ ስለማስታውስ ትምህርት ቤት ሄዳለሁ። ጧት 11 ሰዓት አካባቢ እነሳለሁ ጧት። ከዛ እስከ 2 ሰዓት እስከ 1 ተኩል አጠናለሁ ጧት ትምህርት ቤት ከመሄዴ በፊት። እዛ ቁርስ በልቼ አሁን አርግ ትምህርት ቤት ሄዳለሁ።
6 ሰዓት ነው የመንግስት ነው። የመንግስት ትምህርት ቤት በጣም እወዳለሁ። በነገራችን ቁጥጥር ስለሌለው እንትን ነው ቁጥጥር ስለሌለው እስከ 9ም የለም ሳይዝ አትሄድም። ተረኝ ቦርሳ ይዘው ብቻ መንግስት ትምህርት ቤት በጨረስኩት ለዛ እስከ 6 እንማራለን እንወጣለን። ምሳ በላለሁ ወደ ጥናት እስከ 11 ሰዓት ምናምን ወደ ጥናት ከዛ መክሰስ በላለሁ ወደ ጥናት ራት በላለሁ ወደ ጥናት እንደውም የሆነ ጊዜ እስከ 9 ሰዓት ቆይ ነበር ለሊት ቀኑ ሙሉ አንብቤ ለሊት እስከ 9 ቆይ ነበር። ከዛ እንቅልፌ ሲመጣ እንደውም አስተሳሰለሁ ተነስቼ ብዙ ጊዜ እንትን ፀጉሬን ታጥቤ ለሊት ፀጉሬን ታጥቤ ከዛ ውጭ አውጥቼ እንትን ቴብሌን ውጭ አውጥቼ ውጭ አጠራ ነበር ብርድ እየመታኝ እንቅልፍ እንዳይመጣ። የምዶም እግራችሁ መዘብዘህም ባሉ ነገር ሞክር አልሰራልኝም። ውጭ ወጣት ነው ውጭ ወጣለሁ አነባለሁ። ማስታውሰው በጣም ነበር ከሳው በጣም ማለት በደንብ ኤነርጂ ስለነበረኝ መሰለኝ ብዙ ሰዓት ከምታስበው 12 ሰዓት 13 ሰዓት በቀን ከዛ በላይ አጠናለሁ። የሆነ ለእንትኑ ለአንድ ወር ስቀር 2 ወር ስቀር አይደለም አመቱን ሙሉ 12ኛ እንደዛ ሙሉ 12ኛ ለየሆነ ቀን ላይ ለክላስ ላይ ለኢንተራንስ 9ም አለ 9 10 11 12 4 የአራት አመት በዛ ላይ አንድ ኮርስ 7 8 ከዛ በላይ ደግሞ ያውቃል። አንድ ኮርስ በደንብ በቃ ኤቭሪቲንግ ካልገባኝ እንትን አለ። ሶሻል ደግሞ ችግሩ ሽምደዳ ነው ያለ ሽምደዳ ነው። ከስትሪም ምናምን በደንብ መሸምደድ አለብህ። ከዛ በደንብ በጣም ብዙ ሰዓት ነበር ማጠናው። ነው ማስታውሰው የሆነ ኢንተራንስ ቀርቦ እኔ ተጨናንቄ እንደሆነ አላውቅም ጨናነቃለሁ መሰለኝ በርግጥ 11 ሰዓት ተኝቼ 12 ሰዓት ነው የምነሳው። 3 ቀን ተከታታይ እንደዛ አደረኩና 3ኛ ቀን ትምህርት ቤት ሄጄ የሲቪክስ አስተማሪ ነው ጥያቄ ኢንተራንስ እየሰራው ነበር እና ጥያቄ ወለብኝ እንትን አስመሪ ነው የሚሄደው ኢንተራንሱን ሰብስቤ ጠይቃለሁ። እያወራን በማል ወደቁ በእንቅልፍ ጥረት እንደው ምግብ በደንብ ስለምበላ ነበር በደንብ ስለሚያበሉኝ ይሞት ነበር መሰለኝ። ከዛ ከአንድ ሁለት ደቂቃ በኋላ ቀራስን አሁን ለሆነ ይያለ ሁሉም ከቦ ተረስቼም ላይክ የሆነ በጣም አቅም አጥቻለሁ። ሚሪንዳ ጠጥቼ ብዙ ሰዓት ተቀምጬ በመፍር ምናምን ቤት ወሰዱኝ። ከዛ እንደውም ተቆጥቶኝ ነው። ከዛ በኋላ ትንሽ መተኛት ጀመርኩ። 9 ሰዓት አላጥም አይቻልም። በቃ የተከለከለኝ ነው ሰዓት ላይ ተከለከልኩ። ተነስ ከጥናት ባል ሰው እንኩ ከዛ ከግተኛ ምናምን ተብዬ የምተኛው 9 ሰዓት ምናምን ተኛለሁ። እስቲ ለ4 ሰዓት ምናምን የምተኛው ጤናማ አይደለም። 4 ሰዓት መተኛ ጤናማ አይደለም። 4 ሰዓት ነው የምተኛው። እንደዛ እያረኩ እንደውም እንትናችን ነው እንደው ባለው ኢንተራንሳችን ጥቅምት ላይ አካባቢ ነው ተፈተና እንደዛ ነበር። ከዛ ክረምቱን ደግሞ ትምህርት ከተዘጋም በኋላ ትምህርት ቤት እንሄዳለን። ትምህርት ቤት እንሄዳለን። ክፍል ተሰጥቶን ትምህርት ቤት እንሄድና እዛ ቀኑን ሙሉ እዛ አንብበን ምሳችን ይዘን ሄደን ቀኑን ሙሉ እዛ እናነባለን። ወደ ግሩፕ መጣን። ፕራይቬት ደግሞ ካጠናን በኋላ ወደ ግሩፕ መጣን። ኢንተራንስ አብረን እንሰራለን፣ እንጠያየቃለን። በደንብ ነበር የምናጠናው። ሰዓታችንን በደንብ እናሳልፋለን እሱ ላይ። ከዛ ያው ኢንተራንሱ መጣ። ያስፈራ ነበር በጣም። እንዴት ነው ግቢ ስትገቡ በተለይ ያለው ኮንዲሽን ሲቹዌሽን ነበር የሚያስፈልግ እንትን ነበር። የጂአይቲ ካምፓስ ነው ተፈተነው እዚሁ ጂአይቲ ካምፓስ ነው ተፈተንኩት። ከዛ ጂአይቲ አጎቴ አድርሶኝ እንትን እኔ አሁን እኔ ሳለክስ ብዙም ትዝ አይለኝም። ብዙም ማለክሰው አይደለም በጣም ብዙ ከዛ ያን ቀን አልቅሻለሁ አስታውሳለሁ። በር ላይ አድርሶኝ ከዛ ስመለስ በቃ የሆነ እንትን ውስጥ የሆነ ጋንም ውስጥ ጣለኝ ነበር መሰለኝ። እና ግባ እንጂ ምናምን ብያለሁ። ልጆች አልወጡም ሰልፍ ምናምን ይላል። ናግባ እንጂ ምናምን ዞር ያዋለሁ በቃ ሂድ ግባ አለኛል። ዞር ያዋለሁ ናግባ አሉኛል ወታደሮች። ከዛ የሆነ እንትን ከዛ ዞር ስለ በቃ ሄዷል። በቃ እያለቀስኩ ምናምን ወንድ አይደለ ምናምን ተዋልኩ።
ወንድ አለቅስም በምለው እንግዲህ እንደምንም ብዬ ገባው። ባይገርም ይዤ ገባሁት እንትን ነበር ኤክስትሪም ኤግዛም ቡክ አለ። ኤክስትሪም ኤግዛም ቡክ ኖት በጣም እጽፋለሁ። ኖት በጣም እወዳለሁ። ኖቶቼ በደንብ ፈተናም እንደሆነ ከዛ ነው የማነበው። ፈተና ከዛ እመጣለሁ ብዙ ጊዜ ኖቶቼንና ኤክስትሪም ኤግዛም ቡክ ነው እንጂ በቃ ከዛ አንሶላ ብርድ ልብስ ከዛ የቢጃማ ሌላ ምንም ይዤ አልኩም መጽሐፍ ነው። ከዛ ስፈትሽ አየና ምን ያደርግልሃል እኮ አመቱን ሙሉ ያውደለደለ ቆይቶ ነው እንትን ይዞ መጣዋል። ምን ያደርግልሃል አሁን በየ ልደርስ ነው እዛ በር ላይ እንትን አረጋል። አልወሰደውም ወሰደማ አይችሉም ግን እንትና ዲስካሬጅ አደረገ በጣም የሆነ ያውደለደልኩ ቆይቼ አሁን አጠና እንደሆነ በብዛት እንደዛ ነው ያው ልክ ናቸው። ከዛ ገባን የሆነ በቃ ሻወር ገባሁ ምናምን ቀድሜ ነው ገባሁት አንድ ቀን ልጆች እስኪመጡ ቦታ አስተካከልኩ ምናምን ያው ለሪማይንደር የሆነ ፈተና ምናምን ቀረባ ብቻ አጠናለሁ። ከዛ በጣም እኔ አሁን እየጨነቀኝ በህይወቴ በጣም እየጨነቀኝ ኢንተራንስ የመጀመሪያ ክላስ ገባሁ እንግሊዘኛ ነበር አስታውሳለሁ። እና እንትኑ የተፈተንበት ራማ ይባላል ህንጻው የምታውቀው ራማ ህንጻ ይባላል። እና በጣም ኮምፕሌክስ ነው 4 ህንጻ አንድ ላይ ምናምን መሰለኝ ብቻ የሆነ ሰው በር ላይ መጥቶ ቁጥርን ተናግሯል እንዲህ ይዞ ነው የሚያስገባ አታውቅም ምን ይራየት እንዴት መስጊድ ራስ አታውቅም። አሁን ራሱ ይወጣ በጣም ኮምፕሌክስ ህንጻ ነው። እዛ ገባው በቃ እንግሊዘኛ ሊጀመር ነው ሁሉም ገብቷል። በቃ የሆነ ተዝለፈለፍኩ መሰለኝ የሆነ በር ላይ ቁጭ አልኩ። ያው እኔ የሚያቀኝ እንግዲህ ተማሪ በሲሪየስ ነው ክላስ በጣም ሲሪየስ ነው እንዳልኩ ከ8 በኋላ ክላስ አላወራም ሰው ካስ አላዋለም። እንደውም እስከ ቅርብ ጊዜ ነበረብኝ እንደዛ ይጻፋል። ከዛ በቃ ቁጭ ብዬ ያኔ ማለቀስኩ እንግሊዘኛ ክላስ ውስጥ በር ላይ ሳልገባ ትንሽ እንትን አጣራ አድርጌ ገባው። ያጠናሁት ነው በርግጥ የመጣው አሪፍ ሰርቻለሁ ባይባልም ሰርቻለሁ በቃ በምችለውን ሰርቻለሁ ሰራው ምናምን። ከዛ እንግሊዘኛ አሪፍ ነበር። ጂኦግራፊ ስትሪ መቸኛል እኔ። ከዛ ልጆች ፈተና ሳይሰጥ አንሰር ሺት ተሰጣል ቀድሞ አንሰር ሺቱ ላይ መሙላት ጀምረዋል። ይቸከችካል እዚህ አንዱ ፈተና ሲመጣ ጨርሷል ወንቶ ለምን አይባል ማትስ ነው ከብዳል ማንታ ብሎ የሚያጣው አልነበረ። እኔ ደግሞ እንደው ቁጥር መቸኛል አነብ ነበር በደንብ እንዳልኩ ነው ብዙ ሰዓት ስለማነብ ነው ግዴታ ማንበብ አይገርም። እዛ ማትስ 30 ደቂቃ ስሞላ አሁን መውጣት ትችላላችሁ ከፈለጋችሁ ጋር አትወጡ ሲባል ሁሉም ሰው ነው ወጣው ከክላስ ዞር ስል ማንንም ነው 30 ደቂቃ ነው ተሰጠው ማለት 3 ሰዓት ነው 3 ሰዓት ነው ሁለት ተኩል ብቻ በጣም ብዙ ሰዓት። እኔ ስንተኛ ጥያቄ ላይ ምን መሰለ አምስተኛ አንደውም 4 ገና ጨርሻለሁ ወደ 5 አለ ምን ወጣኝ የተልዘጋ የሆነ ነው። ከዛን አስተማሪ ነች እንትና ሴት ነችና ምታ በጣም ጎብዛት ተፍራ ምናምን ችግር የለውም ብላ አጠገቤ ቁጭ ብላ ሰዓት ላይ ውሃ ትሰጠኛለች። በጣም ጨነቀኝ። እንግዲህ አሁን ሁሉም ሰው ወጥቷል ትቀበለኝ ነበር መሰለኝ። ቀስ ብለህ ሙላ ቀስ ብለህ ስራ ምናምን ትለኛለች። ቀስ ብዬ ቁጭ ብዬ ሰራው። ከዛ ስወጣ ስንት ሰዓት መሰለህ 12 ሰዓት ነው። ስንት ሰዓት ገብተህ 8 መሰለኝ የገባው 8 ተኩል አካባቢ 3 ሰዓት ሙሉ ተጠቅሜ በቃ እንደውም እንትን 5 ደቂቃ ራሱ ተጨምሮልኛል መሰለኝ። ጨርሼ 3-4 ደጋግሜ ምናምን ወጣው። ከዛ ስወጣ ከሷ ጋር ነው እንትኖቹ ኤግዛማይነሮቹ ሙሉ ወጥቷል። እኔም ቆሞ እየጠበቁ ነው እኛ ኤግዛማይነሮች። ከዛ ወጣው ከሷ ጋር ስወጣ አሉ ልጆች ከፊላይ ቁጭ እንዲህ ገበተና እየወጣ ነው እንዲህ አምሎ ሳቁብኝ ሙዳዝብኝ ሰዓት ሙዳዝብኝ አንቀን ያው እንግዲህ ምንም ማድረግ አይቻልም እንጂ እንዲህ ገበተና ምን እየሰራው ያረመ ነበር ምናምን አሉኝ። በቃ ፋኒ በጣም ሳቁ ምናምን በጣም ተሳቀብኝ። ጓደኛ ያለ ጎዝ ጓደኛ ነው ሌላ ክፍል ነው እሱ ማለት ነበር። ከሱ ጋር ወጣ አወራም ብቻ ስመጣ ጥሩ ነው በጣም ጥሩ ነው። እንደው የሶሻል የጅማ አይኔ ነበር አንደኛ። እስኪ እንዴት ነበር ከዛ ወደ ፍሬሽማን እንግዲህ አንተ ፎር ነው የዘጋው። እስኪ ምን ሆነ ከዛ እንትኗም ማለች አሁን እንግዲህ አሁን ያኔ አንደ ላይክ እንዳሳበ ፖይንት ሰው የሚያዩ ሰው ፖይንት ሰጥቶ እንዲያ
ያኔ እስከዛ ሌሊቱ ሙሉ ማጥናቴ ምናምን በጣም ጠቅሞኛል አይደለም ጠቅሞኛል፣ በደንብ ጠቅሞኛል። ግን የሆነ ጎዳኝ ሳይድ አለ። የሆነ በጣም ከስቻለሁ። የሆነ እንዳውንም እንደምታይ ቀይ ረድስ ነበር አጥቆረኝ። ከዛ የሆነ ትንሽ ኤነርጂን እንትን ብሏል። እሱ ብዙም ያሰብኩት ሰርቻለሁ። በእርግጥ በጣም ጥሩ ውጤት ነበር ያመጣሁት። እንደውም እንደ ኦሮሚያ መንግስት አዳማ ሄደን ተሸልመን። ስንት ነበር ግን ያወጣው? 401 ዋው! የሶሻል ነው እንግዲህ ከ600 ነው። በጣም አሪፍ ውጤት ነው። አሪፍ ነው። 401 አመጣ። ከዛ የጅማ የሶሻል አንደኛ የኔ ነበር፣ የዞኑ የሙሉ ዞኑ። ዋው! ከዛ ያኔ ተዝናናን እንግዲህ እዛ ወሰዱን። አሁን ሶደሪ ነው ወሰዱን። ያኔ ደስ ይላል እንግዲህ የሆነ ሰራበት ነገር ሲከፍል አንደኛ ዩኒቨርሲቲ መግባት ራሱ ትልቅ ነገር ነው። እና ባይገርም እንትን የክረምት የምናጠናው እንትን ነበር ሙሌ የሚባል አለ ፊት ላይ ሆስፒታል ፊት ለፊት እዛ ክረምት እዛ የምናጠናውና ስንገባ ሰፈሪ ደግሞ ታች ግሪን ጋር ቆጪ ጋር ማለት ነው። እየሄደን እንትን ላይ ሰፈር ስንሄድ በጅማ ነው የምናየው። ጅማ ዩኒቨርሲቲ ነው ብዙ እንትን የሚሄደው ቀን ጀምሮ አፓርታማ ነው ከታች ባጃጅ ታራ ድረስ ጅማ ዩኒቨርሲቲ ነው። ህንጻው ያምራል ምናምን ከውጭ አንፃር ያምራል። እያየ ምናምን በቃ እዚህ ነው የምንገባው እላለሁ። እዚህ ነው የምንገባው ግን የምናልፍ መስላችኋል እላለሁ እኔ ጠራጠራ ለማለፍ ነው የምናጠናው ትምህርት ለማምጣት ነው ይላል። ከዛ እሱ በደንብ ሞቲቬት አደረገኝ ነበር። ግን ደግሞ በጣም ብዙ ሰዓት ማጥናቴ የሆነ ኤነርጂንም ታሞ ጎርቶኛል። ለዛ አሁን ያኛው ሽልማቱ መጣ። በቃ ሴንቲቭ ነው። አንደኛ ማለፍም ትልቅ ነገር ነው። ይሄደ እንዳልኩና ያለን እንገባለን እንላለን ድሪሜ እንደተሳካ ነበር ቆጠርኩት። ለዛው ሞቲቬትድና አንደኛ ማለፍም ትልቅ ነገር ነው። በጣም ጅማ መግባቱ ላይ ትልቅ ነገር ነው። ከዛ ያው መሸለው ምናምን ቤተሰብ ምናምን ሰፈር ተሰለው ተቀየረ ልጅ አሁን ስትባል ራሱ ጥሩ በጣም ሞቲቬት አደረገኝ። ከዛ ምን አደረኩ መሰለህ የሆነ ከኔ ባሻ አንድ የምቀድም ልጅ አለ። ከሱ ሞጁል ተቀበልኩና ፕሪንት አስደረግኩ ሞጁል ግቢ ሳልገባ። ከዛ ክረምቱን አይ ቲንክ ጥር አካባቢ ነው ገባ ነው ጋብቻ 6 ዓመት አወጣኝ አካባቢ ነው። ከዛ 3 ወር ጋብኩ 3 ወር ምናምን ያነበብኩ ነበር ሎጂክ ምናምን ዴታ ምናምን እንዴ ወደ ግቢ ሳገባ በፊት ፋላሲ እዛ ነው ያነበብኩት ቤት እዛ ማትስ ሎጂክ ምናምን ከባበድም ባቱ ምንድነው የሚከብደው ምናምን ብዬ ሎጂክ ምናምን አይደል ሎጂክ አጠናው አይከብድም። ያው እንትኑ አለ በቃ አሁን ምን ሆነ መሰለ እኔ አሁን ሀቢቱ አሁን ደግሞ መቀመጥ ነው የማልችለው። አለማጥናት ነው የማልችለው መሳለ ላይ ለምዶብኛል። በቃ ምንም ሰራ የለኝም ማለት የለመድኩት ነገር የለም ማለት የድሮም ማረጋቸው ነገሮች ስለተኩል ግዴታ ማንበብ ስላለብኝ አነባለሁ። በቃ ለሱ ብዬ አነብ ነበር። ሎጂክ ማትስ ምናምን አነብ ነበር። ስገባ ብዙ ማድስ አልሆነብኝ። አንድ አገሩን የማውቀው ነው። አገሪ ደግሞ ካምፓሱ ማረፍ ነበር። ቤት ራሱ አልሄድም ነበር። ቤት ሄጃለሁ። እዚህ ሆነ ቤት ሄዳታ ማለት አጎቴ ጋር ራሱ ተኮራርፈን እናውቃለን። ዋው አልሄድም ቤት አልሄድም። ላይብረሪ በጣም ብዙ ሰዓት ቆየሁ። ስቲል የለመድኩት አለ ቆያለሁ። ከዛ ፈኒ ነገር ስለ አግሪ እንትን ነው አይ ቲንክ 11 ሰዓት ነው መሰለኝ ጉም ነው የሚዘጋው ላይብረሪ ሌሊት። ከዛ 8 ተኩል አካባቢ ልንተኛ ነው ውጣሉ ማለት እኔ ብቻ እኔ ከዛ አንዱ ልጆች ካሉ አንዳንድ ይቀያየራሉ እነሱ። እኔ ደግሞ ቡና ጠጥቼ እገባለሁ 1 ሰዓት በቃ ከዛ 4 ሰዓት ረፍት እወጣለሁ አለው እስከ 9 ምናምን አለ አልወጣም ብዬ ስንቀንጠጣ ብቻ ከላይብረሪ ጋር አንዋደድ ከነሱ ጋር እንቅልፍ እያሳጣችሁ ተጣልተን በሲሪየስ ተጣልተን ሳለው ብዬ ከሽዋለሁ እንዳይጅ አትቀልድ ማለት ያባረረኝ ከላይብረሪ። ከዛ በቃ እሱ ነገር በጣም ፈኒ ነበር። አሁን ሳስበው ያስቀኛል። ከዛ በቃ አልወጣም ምናምን ብዬ ተጣልቼ አውላቃለሁ። ከዛ በጣም ሰላም በማነበው ከዛ እንትን እየሆነ መጣ። አሁን እንግዲህ ኢንተራንሱ ጥሩ ነው ግን ያሰብኩትም ያህል ባይሆን ጥሩ ነው። እና ጅማ ደግሞ ጅማ ዩኒቨርሲቲ በጣም ይከብዳል። ነጥብ አይሰጥምና ይባላል። በጣም አይከብድም እያልኩ አይደለም ግን ያው ላነበበ ሰው ይሳካል እያስባለሁ እኔ።
ድሮ ነበረኝ እንትንም አለ በፊትም ትንሽ ተዘጋጅቻለሁ። አሁንም ሰዓት ሰጥቼ በደንብ የማደርገው ነገር የለም። በቃ እተኛለሁ፣ ሰዓት ላይ ናፕ አደርጋለሁ። ሌሊት ለመቆየት ቀን ትንሽ ናፕ አደርጋለሁ፣ አጠናለሁ። ከዛ እኔ አሁን ቅድ ያኔ የነበረው ስሪ ነው ማምጣት ነው። ስሪ ማምጣት? አዎ እዛ ያጠናም ስሪ ነው ቅድ። ከስሪ በላይ አስቤ አላውቅም። እንዴት አላውቅም። ስሪ ነው ማሰብ። በጣም ይከብዳል ስለሚባል ነው። ይከብዳል ስለሚባል ደግሞ ይከብድ ነበር የሚለው። ይከብዳል፣ በጣም ይከብዳል። አሁን ሞጁል አይከብድም እውነት ለመናገር ገብቶኛል። ፈተናው ነው የሚከብደው። ፈተናው ይከብዳል። ሲስተሙን አናውቅም። በቃ ስሪ ነው። ከዛ ለማሚ ደውዬ በቃ ስሪ ካላመጣሁ በቃ እመጣለሁ እገባለሁ ቤት እላታለሁ። ኧረ እንደዛ አታስብ ፎርም ታመጣለህ ትለኛለች ሲስተር ማዘር። አዎ ፎርም ትቀልጃለሽ አጃ ላይ እየሸማመኝ ያው እንትን አደርጋለሁ። ያው አቀዲ ስሪ ነው። ከዛ መጣ ብቻ ኢኮኖሚክስ ነበር የመጀመሪያ ፈተናችን። ሚድ አሪፍ ሰራው ምናምን ደግሞ ኢኮኖሚክስ ከዱሮ በጣም ኢንተረስትድ ነኝ። ኢኮኖሚክስ ናለው ከሁለቱ ምናምን ነበር። ኢኮኖሚክስ ደግሞ ኢንተረስትድ ነኝ። ዛን ኢኮኖሚክስ ተሰራ። ሚዱ ስመጣ አሪፍ ነበር፣ በጣም አሪፍ ነበር። ከዛ ሞራል ሰጠኝ። ከዛ ፋይናሉን በደንብ አነበብኩ። ያው የእግዚአብሔር እርዳታም ሆኖ መጨረሻ ሴሚስተር ላይ እንግዲህ በጣም ያላሰብኩት ውጤት ወጣ። ፎር ማምጣትን ስታውቅ እንዴት ነበረ? አሁን ያኔ እንደውም አሁን እንደ ፖርታል ከቤት አይደለ ውጤት የምናየው ያኔ ይቻላል ታውሳለሁ። ከዛ ግቢ ቤት ከቤት መጥቼ እዚህ ግቢ አገር ያልነበረ ምን ግቢ መጥቼ ነበር የማየው። ከዛ መጥቼ ሳይ መጨረሻ ቀረው እንግሊዘኛ ተለቀቀው። ከባዱም እንግሊዘኛ ሌሎቹ አይቻለሁ። ከባዱም እንግሊዘኛ ነው፣ ያልተለቀቀው እንግሊዘኛ ነው። ጨነቅ ይቀው ሰዓት ይመጣሉ ችካረጋለሁ፣ በጣም ችካረጋለሁ። ከዛው ነቀስ ገባ 88 ተላል እንግሊዘኛ። ከዛ እንዲህ አርጌ ሳይ በቃ ሁሉም ኤኤ ነው። ማመን ነው ከበደኝ። ለሩጥ ምን ላደርገው? አሁን እንትና ብዙም ደስ ይለኛል፣ ግን እንደዛኔ ደስ ብሎኛል። በጣም ነበር መጀመሪያ ላይ በጣም ደስ ይላል። አዎ ለማዘር ደወልኩ። እኔ አሁን እንደውም ጸባይ ሰው እንድሰማ ምናምን ብዙም አልፈልግም። ፋሚሊ ራሱ አልነገራቸውም። ለማዘር ደወልኩ። ለማንም እንዳትናገር ግን እንደዚህ ያመጣው አልኳት። ጮች አትናገር፣ ቀልድ ነው እንዳትናገር ተለኛለህ ማን ባያለች። ከዚህ ቤት ሳልደርስ አጎቴ ሰምቷል። ከዛ እቺ ቤት ሳልደርስ ሰምቷል። ከዛ ያልነገርኩት ነበር። ያ እንዴት አልነገርኩኝ አራኒ አሁን እያየሁ ነው። በጣም ደስ አላቸው እነሱ እና እነሱ ደስ ሰራቸው ሳይ ደግሞ ደስ አለኝ። ከዛ በቃ ያልገመትኩት ውጤት መጣ። ከዛ ስታንዳርዲን ከፍ አለ። ከዛ በኋላ ፎር ባላመጣ ራሱ ከፎር በታች አታቀደም። በቃ ከስሪ በቃ ከፍ አለ። በቃ ፎር ባላመጣ ራሱ ከፎር በታች ያመጣለው ነው። በቃ ሚኒመም ያመጣለው ማለት ያኔ እንደውም ከዛ አሪፍ እንደም ኢፕላስ ምናምን ብዙ ነበረኝ ራሱ። ከዛ ያው ሞራሉም አለ እንግዲህ ትቀጥላለህ። ግን እንዴት ነው አሪፍ ውጤት እንደዚህ ፍሬሽ ለመስራት ዋናው ፖይንቱ ምንድነው ብለህ ታስባለህ አንተ? በተለይ አንተ ራስህ በሰራው ከትምህርቱም በላይ እንደምሳሌ ነው ዲስትራክሽን መቀነስ በጣም ጥሩ ነገር ነው። አሁን እኔ እዚህ ጋር ሶሻል ሚዲያ ተጠቀሙ አይደለም፣ ቲክቶክ ተጠቀሙ፣ ኢንስታግራም ተጠቀሙ ምናምን አይደለም። ግን እኔ ፐርሰናሊ አልጠቀምም። ፐርሰናሊ ለምን እንደማይጠቀም እንትን ስለሚያደርገኝ ጊዜ ስለሚበላ አቴንሽን ስለሚይዝ አሁን እንትና ፍሌክስ አይደለም ሶሻል ሚዲያ ለመጠቀም እጠቀማለሁ። ግን የምጠቀመው ሶሻል ሚዲያ ላይ እጠቀማለሁ። አሁን ኢሜል ላይ፣ ሊንክዲን ላይ፣ ቴሌግራም ላይ ክላስ ነው አክቲቭ ነኝ ስቲል። ያኞቹን ደግሞ ብገባም ትንሽ ሰዓት ምናምን እንትን አደርጋለሁ። ከዛ ዲስትራክሽን መቀነሱ አንድ ትልቁ ነገር ነው ከጥናቱም በላይ ማለት ዲስትራክት የሚያደርግን ነገር ከቀነስ ሳለ የሆነ ጊዜ በቃ የምታደርገው ነገር ስታጣ መጥናት አይቀርም። ከዛ ታጠናለህ። የምታጠናው ደግሞ የሆነ ሌላ እሱን እያሰብክ አሁን የሚያስቸግረኝ እንደውም ስልኬ ምናምን ላዛ ምናምን ነው ይላል። ከዛ ብዙ የምጠቀመው ነገር ስለሌለ የሆነ ቦታ አደርጋለሁ እና ሳጠና አጠናለሁ። አሁን የሶሻል ላይፍ ምናምን አለኝ
ግን ደግሞ ሳጠናለሁ እጫወታለሁ። የሆነ ቡና ጥላ ጓደኛዬን ሳገኝ ጓደኛዬን አገኛለሁ። እዛ ቡና ቤት ቁጭ ብዬ አላጠናም። ሳጠናም አጠናለሁ፣ አላወራም ሰዓት ላይ ብቻ። ዲስትራክሽን መቀነሱ፣ ሶሻል ሚዲያ መጠቀም ጥሩ ነው፣ መቀነሱ የምታነበው ነገር ማውቁ ራሱ አሁን እዚህ ፈተና መስራት ትልቅ ነገር ነው፣ ጠቃሚ ነው። እኔ እንደማስበው አሁን እዚህ ግቢ ሌላም ቦታ የሚሆኑ ካሉ የባለፈው አመት ፈተና የሶስት አራት አመት ፈተና ብትሰራ ፈተናው ደግሞ መጣል ማለት አይደለም። ይመጣል ብዙ ጊዜ እርግጠኛነት፣ ግን ባይመጣ ራሱ እንዴት እንደሚወጣ ታውቃለህ። እንዴ ስታነብ ቦታ ፈተና እንደዛኛው ልትሆን እኮ ትችላለች ትላለህ። ለዛ የሆነ ፎከስ ሰጥተህ ታነባለህ፣ ኮንሰፕቱን ታገኛለህ። ፈተና እየሰራ አሁን እኔ አንድ ያነብና ፈተና ታውቃለህ፣ ከዛ ፈተናውን አያለሁ፣ ከዛ ደግሜ ያነባለሁ። እንደዛ እያደረኩ ስለሚል ፍሬሽማን ነው አሁን ዲፓርትመንት ከገባን ብዙ ፈተና አይገኝም፣ ግን ያኔ አሁን የፍሬሽማን አለ ፈተናዎችን እየሰሩ ከዛ ማንበብ፣ ራስን በፈተና ቼክ እያደረክ ማንበብ። የሆነ ሰዓት ላይ በቃ ኮንሰፕቱን ታገኛለህ። ኮንሰፕት ማግኘት ደግሞ ያው ሸምድደህ ከምታወጣው ላይ አስበህ የምታመጣው ጥሩ ነው። ኮንሰፕቱን ታገኛለህ። ሰዓትም በቂ ሰዓት መስጠት ለጥናት በቀን 2 ሰዓት አጠናው በቃ በቂ ነውና አይባልም። 2 ሰዓት በቂ አይደለም። ያ ሰዓት 6 ሰዓት ታነብ ያው እንደ ሰው የመቀበል እንትን ይለያያል። ግን ትንሽ አምቦ አክቲቭ የሚሆን አለ፣ ብዙ አምቦ አክቲቭ የሚሆን የምሰራለት አለ። ብቻ የምሰራለን ፈልገ በምሰራለን ልክ መስራት እንትንም አምንበታለሁ። አሁን እንቅልፍ መተኛትም አምንበታለሁ። ስለ በቂ እንቅልፍ ተርፍም 6 ሰዓት 7 ሰዓት በቂ እንቅልፍ ማግኘት ሆነ እየተቆራረጠ ቀና ተኝታ ምናምን ከማረግ የሆነ ወጥ የሆነ የእንቅልፍ ስኬጁል ኖሮ በስርዓት እንቅልፍን ብትተኛ፣ ውሃ ብትጠጣ፣ ሶሻል ላይፍ ራሱ አፌክት ሊያደርግ ይችላል። ሶሻል ላይፍ አሁን አጥንተህ ከዛ ሶሻል ሚዲያ ተጠየው ቀንስ ተብለሃል። ሰዓት እና ሰዓትና አጠና ተብለሃል፣ አጠና እና ተኛ ተብለሃል፣ ተኛ የምትተርፍ ሰዓት ነው አይደል? እሱን ነገር ደግሞ ፊክቲቭሊ ከሶሻል ላይፍ መገንባት ስገነባ ግን ሰው መምረጥ እኔ አምንበታለሁ። አሁን ከእንትን ጋር ነው የሆነ ማስበው አይነት ፐርፌክትሊ ነው የማስበው። ባያስብ ራሱ የሆነ አሳቢን ከሚቃወም ሰው ጋር ነው። ልክም ሊሆን ይችላል ላልሆን ይችላል። በልክ ካረመኝ ጥሩ ነው፣ ግን ደግሞ የማይሆን መንገድ የሚያሳይ ሰው ጋር አልሆንም። ከዛ ሰው መምረጥ በደንብ እኔ በእንትን አምናለሁ። ፈረንጆች ብዙ ጊዜ እንዳሉ መሰለህ አንተ የጓደኞች አቨሬጅ ነው ብለዋል። ማለት ሆነ ዱርዬ ሰማው ዱርዬና የሆነ በጣም ዱርዬ የሆነ በጣም ጎበዝ ሰው ካለ አንተ መሃል ነው የምትሆነው። ሆነ ከሆነ ጊዜ በኋላ ዱርዬም እንትንም መሃል አይነት የጓደኞች አቨሬጅ ነው ማለት ጎበዝ ጋር ካዋል ጎበዝ ትሆናለህ። በስርዓት ጎበዝ ኢንደሴንስ ትምህርትም ላይ ሃይማኖቱም ላይ ስርዓት አለው። ሰው የሚያከብር ማለት የሚያከብር ሰው በቃ ኤቭሪቲንግ ላይ ጥሩ ነው። ሰው ፐርፌክት ባታገኝ ብቻ ምጥር ሰው ከዛ አንተ ስሞክር ዲስካሬጅም ከማድረግ ሰው ጋር ማዋል ኢፌክት አለው። ኤቭሪቲንግ ሶሻል ላይፍ የምመርጠው ጓደኛ የምታነቡ ሰዓት በቃ የምትችለውን ሰዓት ሰጠለጠናት። ከዛ ቀረው እንትን ኤንቫይሮንመንትም አሪፍ ማድረግ፣ አሪፍ ጓደኛ፣ አሪፍ ሶሻል ላይፍ አንብኖረ ይሁን የሚያስጨንቅ ነገር አይኖርም። ባልተጨነቅ ቁጥር ደግሞ ፍሪ ትሆናለህ። ፍሪ ከሆንክ ደግሞ ማንበብ አይቀርም። ስታነብ ፊክቲቭ ታነባለህ። ኤንቫይሮንመንት መምረጥ እኔ እንደ ፐርሰናል በጣም ማምነው